ዛሬ የማሳያችሁ በጣም ቀውጥ የሆነ ስፒከር ነው። ብዙ ሞዶች አሉት። ለብዙ ነገሮች ልትጠቀሙት ትችላላችሁ። ሬዲዮ ሞድ ያለው ሬዲዮ ማዳመጥ ከፈለጋችሁ በዚህ ሬዲዮ ማዳመጥ ይቻላል። እንዲሁም ደግሞ ለተፈለጋችሁት ነገር ለዘፈን ከሆነ የምትፈልጉት እንዲሁም ለቲቪያችሁ ስፒከርነትም መጠቀም ይቻላል። እዚህ ጋር ላይ አንድ ሌላ ተጨማሪ ስፒከር አለው። እንዲሁም ከጎኖቹም ደግሞ ሁለት ተጨማሪ ቋሚ ስፒከሮች አሉት። አንድ ላይ ሲመጡ በጣም የሚያምር የሆነ ሴታፕ ይሆናል ማለት ነው። ድምጾቹን ነው የምንሞክራቸው ዛሬ። በጣም ቀላል የሚባል ስፒከር ነው። ከጀርባው በጣም ቅልል ያሉ ፖርቶች አሉት። ምንም የተወሳሰበ ነገር የለውም። ስለዛ አንድ 3 ፖርቶች አሉት። እዚህ ጋር ነው የምናበራው። ማብሪያ ማጥፊያ ያለው። ልክ እንዳበራችሁትም የሚያምሩ ቀለማቶችን እየቀያየረ ያሳያችኋል። እንዲሁም ፍላሽ ሲሰኩበት ከፍላሹ ላይ የምትፈልጉትን ሙዚቃ መርጣችሁ ማጫወት ትችላላችሁ። ሬዲዮም እንደዚሁ። በዋናነት ስፒከር የምትፈልጉት በብሉቱዝ ለመጠቀም ነው እና ኮኔክሽኑስ እንዴት ነው አሪፍ ነው የሚለውን አገናኝቼ የማሳያችሁ ይሆናል። አንዳንድ ክላሲክ ድምጾችን ነው ማሰማችሁ። ሙዚቃ ማሰማት ስለማልችል እና ምን ይመስላል ድምፁ የሚለውን ታሳውቆኛላችሁ። ግን ከዛ በፊት ሄድሴት ወይም ኤርፓድ ያደረጋችሁ ሰዎች ድምፁ ሊረብሻችሁ ስለሚችል ብታወልቁት መክራችኋለሁ። በስልካችሁ ስፒከር ብቻ ድምፁን ሙሉ አድርጋችሁ በደንብ አዳምጡኝ። ይሄ በዝቅተኛ ድምፅ ነው። ቀስ ያን እስከ 100% የምንሄድ ይሆናል ማለት ነው። ድምፁ ይሄን ያክል አይሰማም፣ የሚካበድ ነገር አይደለም ልትሉ ትችላላችሁ። ግን በስልካችሁ ስትሰሙትና እዚሁ በአካል መታችሁ ስታዳምጡት በጣም ልዩነት አለው። በአካል ስታዳምጡት ጆሮአችሁን ሊያደነቁሩ ይችላል። ዩቲዩብ ቪዲዮዎችን እና ፊልሞችንም ስታዩበት ድምፁ እስከ ጥግ ድረስ ይሰማል ማለት ነው። ከክፍላችሁ ከሳሎኑ በጣም ጥግ ጋር ልትቀመጡ ትችላላችሁ። ድምፁ ያው ነው፣ በደንብ ይሰማል። ድምጾቹ የተለያየ መጠን ቢኖራቸውም ከአንዱ ብቻ አይደለም፣ ከሁሉም ነው የሚወጡት። ስለዚህ ድምፁ የሚወጣው ከአንዱ ብቻ አይደለም፣ ሁሉም ድምጻቸውን አቀናጅተው ነው ማለት ነው። ድምፁ እንደሰማችሁት ነው። ታዲያ የሁላ ስፒከር ያስፈልጋል? እናንተስ ምን ታስባላችሁ? የምትወዱት ብራንድ የትኛው ነው የሚለውን ኮመንት ላይ ያሳውቁን። ፒስ